እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ምን እንደተፈጠረ እስከዛሬ አላቅም። አሁን ግን ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁንም አመሰግናለሁ። በተለይ ደግሞ ሄሮል እና ማሜ ሁላችሁም ከጎናችን ስለነበራችሁ በጣም ነው የማመሰግነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ በጣም ደስ በሚል ነገር ነው የመጣ ነው። ብዙ ሰዓት ያለቀስንበት፣ የጸለይንበት፣ የተሳልንበት ነገር ተስተካክሎልን የመጣ ነው። እግዚአብሔር ይመስገን። ሰሊናም ደህና ናት፣ እህቷም ቃልም ደህና ናት እና በጣም ደስ ብሎ ነው የመጣ ነው። ከሰሊና እህት ከቃል ጋር ባወራነው መሰረት እሷም ጸበል ጀምራ ነበር እና ጸበል ቦታ ብዙ ነገሮች ተፈጥረው ብዙ ያልጠበኳቸው ነገሮች ነበሩ። እግዚአብሔር ይመስገን አሁን ሁለቱም ደህና ናቸው። ለ5 ቀን ጸበል ተጠምቀው ነበር እና ማውራት የነበረባትን አጋንንቱ ለፍልፎ ወጥቷል። ድግምት ተደርጎባቸው ነበረ። የአባታቸው በአባት በኩል እህትና ወንድሞቻቸው ናቸው መሰለኝ። በአባታቸው በኩል ያሉ እህቶቻቸው ናቸው እንደዚህ ያደረጉበት። ምክንያት ለውርስ ብለው ነው። ያው ስንት ሺህ ዓመት እንደምንኖር ምን ያህል እንደምንኖር አናውቅም። ዘመኑ በጣም ሰው ተጨካክኗል። የገዛ እህቱ ለንብረት፣ ለቤት፣ ለገንዘብ ሲል እህቱን እስከማሳበድ እህቶቹን እስከማሳበድ ለንብረት ተብሎ ነው። ያው በእውነት በጣም ነው ያዘንኩት። ግን እንዲያብዱ እንዲሞቱ እሷ ላይ ነው የተደረገው። እሷን በአካል ማግኘት ስላልቻሉ የእሷን ፎቶ ወስደው እሷ ላይ ነው ያሰሩት፣ ቃል ላይ ማለት ነው። ቃል ላይ ነው እና ቃል ደግሞ እንዲሞቱ በቃ ዋና አላማቸው እንዲሞቱ ተብሎ ነው የተሰራው። ይህንን ሲጠመቁ አጋንንቱ ለፍልፎ የሰማሁትን ነው የምናገረው በቦታው ስለነበርኩኝ እና ያው በሰዓቱ እኔ ሰምቼ በጣም ደንግጬ ነበረ። የግድ ጸበል መከታተል ስለነበረባቸው 5 ቀን መጠመቅ ስለነበረባቸው እዛ አብሬያቸው ነበርኩኝ። በነበርንበት ጊዜ የሰማሁትን ነው የምነግራችሁ። በንብረት ምክንያት ገንዘብ ሀብት እንዳይካፈሉ ያው የእነሱ የአባታቸው ልጆች ስለሆኑ ንብረት እንዳይካፈሉ ድርሻ እንዳይወስዱ ብለው ነው ያስደረጉባቸው። አሁን ግን ፈጣሪ ይመስገን መድኃኔዓለም ይመስገን እና አሁን ደህና ናቸው። አጋንንቱም ለቋል፣ ወጥቷል፣ ጮሆ ወጥቷል እና ከሁለቱም ጮሆ ነው የወጣው። ደህና ናቸው። ሰሊናም ደህና ናት፣ ታወራለች፣ ትጫወታለች፣ ወደ ቀልቧ ተመልሳለች፣ ደህና ናት እና በጣም ደስ ብሎ ነው የመጣ ነው። ይህንን ቀን መድኃኔዓለም ስላቀረበልን ይህ ቀን ስላራቀ በጣም ደስ ብሎናል። ቃል ማውራት የምትፈልጊው ነገር ካለ ሰሊናም ታወራችኋለች፣ ደህና ስለሆነች እሷም ታወራችኋለች፣ ቃልም ታወራችኋለች እና ያለው ነገር ይሄ ነው። መድኃኔዓለም ይመስገን። ዱዓ ያደረጋችሁ፣ የጸለያችሁ፣ ከልባችሁ የተጨነቃችሁ እግዚአብሔር መድኃኔዓለም ውለታችሁን ይክፈልላችሁ ነው ምለው። በጣም ነው የምናመሰግነው። እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን እና ቃል የምታወሪ ነገር ካለ? እሺ፣ በመጀመሪያ ሄሩልን በጣም ላመሰግናት እፈልጋለሁ። ለምን ከሰሊና ማልፋ እኔንም ደህና እንደሆን ማለት ማላቃቸውን ከዚህ በፊት ማላቃቸውን ነገሮች እኔ እንደዛ አደርጋለሁ ብዬ አላስብም ነበር እና ይሄንን ሁሉ ነገር እሷ አባት ኖሮ አይታወቅም ነበር። ስለዚህ መጨረሻ ልክ እሷ እንዳለችው እነሱ እንዳሰቡት ለየመሞት እድል ሁሉ ነበረን እና ከዚህ ሁሉ ነው የጠበቀችን እና እግዚአብሔር ይስጥልን። በጣም እናመሰግናለን። በእኔም በሰሊናም ስም በጣም እናመሰግናለን። ስላስቸገርኩሽ ደግሞ ይቅርታ ልጠይቅሽ እፈልጋለሁ በዚሁ። አሁን እግዚአብሔር ይመስገን እኔ አሁን የሚሰማኝ ስሜት በጣም ጥሩ ነው። ማለት በፊት ቤተክርስቲያን ሲሄድ በጣም በቃ ይከብደኛል፣ በር ላይ መመለስ ነው በቃ ደርሼ መግባት አልችልም፣ በቃ ይከብደኛል፣ መግባት አልችልም የነበር። አሁን ግን እግዚአብሔር ይመስገን የመጀመሪያ ቀን ትንሽ አስቸግሪያት ነበር። ከዛ ግን 2ኛ ቀን 3ኛ ቀን እያለን ስንሄድ እየለቀቀኝ እኔም ጥሩ ስሜት የተሰማኝ መምጣት ጀመረ። ያው እሷ ሄሩል እናቴ ነገረችኝ። እኔ ምንም ማስታውሰው ነገር የለም። ያው ታውቃላችሁ ጸበል ላይ ሲሆን የሚለፈልፈው ሰው ምን እንደሆነ አያውቅምና ሁሉንም ነገር ከሄሩልም ከነበሩትም ሰዎች ከሚጠመቁትም ሰዎች ምናምን ስሰማ በጣም ነው ያዘንኩት። ማለት ቢጠሉንም እንኳን ያን ያክል ደረጃ ሄደው እኛን እንደዚህ ያደርጉናል ብዬ አላስብም። ለዛም ደግሞ እሷን ለመጉዳት
እኔ ላይ እንደዚህ አድርገው እኔም በማላውቀው እህቴን እንደዚህ እስክትሆን ድረስ እንትን ማለት በጣም ያሳዝናል። እና ብቻ እግዚአብሔር ይመስገን፣ እግዚአብሔር ይስጥልን። እሷንም እግዚአብሔር ይጠብቃት። ደህና ነን አሁን፣ በጣም ደህና ነን። ሰሊናም በጣም ደህና ናት፣ አታስቸግርም፣ ምግብም ትበላለች፣ እንደ በፊቱ ዝም አትልም፣ ታወራለች፣ ትጫወታለች። እግዚአብሔር ይመስገን ወደ ቀድሞ ሰላሟ እየተመለሰችልን ነው። እናንተንም አመሰግናለሁ። ማለት እናንተ እንደዚህ አድርጊ እንደዚህ ይሁን ምናምን ባትሏት ኖሮ ሜቢ ሄሮልም ብቻዋን ልታደርገው የምችለው ነገር ላይኖር ይችል ነበረ። እኔ እናንተን በሀሳብ ስለደገፋችኋት ሄሮልን በጣም እናመሰግናለን። እግዚአብሔር ይስጥልን ነው ልል የምችለው። እንዴት ናችሁ ቤተሰብ? ያውን በጣም ደህና ነኝ፣ እግዚአብሔር ይመስገን። ድኛለሁ፣ ተሽሎኛል። ማሜ አለ ሰው ማሜ እየቀረጸን ነው፣ ያው እንድታውቁ ብዬ ነው። እና እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ምን እንደተፈጠረ እስከዛሬ አላቅም። አሁን ግን ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁንም አመሰግናለሁ። በተለይ ደግሞ ሄሮል እና ማሜ ሁላችሁም ከጎናችን ስለነበራችሁ በጣም ነው የማመሰግነው። ደህና ነኝ፣ እግዚአብሔር ይመስገን። ተሽሎኛል ማለት ነው እኮ ወሬ አልችልም። ምንድን ነው ካሜራ ይዛለው። ማሜ መጥቶ ተቀያየሩ። ማመዳም አህመድ እንዴት ነህ? እንዴት ነሽ? ደህና ነህ? ተሻለሽ? ደህና ነኝ። ተታበለሻል? ድጋሚ ልጠይቅ። በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደምታዩት ፈታ ብላለች፣ ደስተኛ ነች። እኔ ደህና ነኝ። ፈገግታዋ ነበረ የጠፋብን፣ ያው ተመልሷል። ልፋታችን በከንቱ አልቀረም። እውነት ነው እና በጣም ደስ ብሎናል። የኔ ታንቺንም እንደዛው ያለ ስምሽ ሌላ ነገር ብለንሽ ነበርና እኔም በሄሮ ልብስም ይቅርታሽ ድጋሚ ያው ደህና ሆነዋል። ተከታትላላቸዋለች። መመስገን ያለባት ሄሮ ነች ለነሱ እና በተደጋጋሚ ያው እየወሰደቻቸው ጸበል ተከታትለው ድነዋል፣ ደህና ሆነዋል ማለት ነው ባላ ፍቃድ እና ያው እንደዚህ ደህና ሆነው እህትና እህት በዚህ ደረጃ እነሱን የሆነ ነገር እንዲደራረጉ ነበር አላማቸው፣ እቅዳቸው። ሄሮል እንደተናገረችው ቤተሰብ ነው እንግዲህ በአባታቸው በኩል ያሉ ልጆች ናቸው እንደዚህ ያደረጉባቸውና ምንድነው እሷ ላይ በፎቶ እንደተደረገባት ነው የተናገሩት። ይችኛይቱ ላይ ደግሞ ያው መታ እህቷ ላይ በአካል የሆነ ነገር እንድታደርግ እዛው ስለሚያገኟት በእሷ በኩል ነው ይሄ መዘዝ ሊመጣ የቻለው ማለት ነው። አሁን ግን እንደተመለከታችሁት ደህና ሆነዋል። ከዚህ ቀደም እንዳያችሁት ደግሞ ሌሊት እየተነሳች የምታደርጋቸው ነገሮች ብዙዎቻችን ለማመን የሚከብዱ ናቸው። እኔም ብሆን በአካል እስካላየው ድረስ ላምን አልችልም። ግን ይሄ ነገር እንደምታዩት ሪያሊቲ የተፈጠረባት ነገር ነው። በቃ ህይወቷ ላይ ከባድ መሰናክል አድርገውባታል ይች ልጅ። ምክንያቱም እህቷን የሆነ ነገር ብታደርጋት ነገ ጸጸቱ ለሷ ነው። መቼም አትወጣው ችግር ውስጥ ነበር የምትገባው። እና እንደዚህ ነው እህት ወንድምን በዚህ ደረጃም የሚያጋድሉ አሉ፣ ብዙ ነገር የሚያስደርጉ አሉ። እና የሰይጣን አምልኮ ወደ ሰይጣን መሄድ ነጋችንን የሚያበላሽ ነው። ዛሬ ላይ የሚሳካልን ሊመስለን ይችላል፣ ግን እዚህ መንገድ ላይ ያለን ሰዎች ብንቆጠብ የተሻለ ነው። ከቻልም በራሳችን ለማሳመን የሆነ ነገር ማስመለስ ከፈለግን በህግ ቦታ እውነተኛነት። ሌባ እኮ ሊዘርፍ ይችላል የእሱ ያሉንን ነገር፣ ያንን ብትሞክሩ ይሻላል። እንደዚህ አይነት ነገር ግን የሰውን ህይወት ባታበላሹ የተሻለ ነው። ምናልባት እነዚህ ልጆች ከዛ ንብረት ይልቅ ጤንነታቸው ነው ይበልጥባቸው። ነገር ግን ሳያማክሩ እንደዚህ ያስደርገውባቸው እነሱን ችግር ውስጥ ነው የከተቷቸውና ያው ማያልፍ ቀን የለም፣ አለፈ ሁሉም ነገር። ከዚህ በኋላ መጠንቀቅ አለባችሁ። ተናግረዋል የተባላችሁትን ነገር ደግሞ ተግባራዊ ማድረግ አለባችሁ። ከቻልሽ የኔ እህት አንቺ እዛ ክፍለ ሀገር ነበርሽ አይደለ? እንደ ሀሳብ ከእህትሽ ጋር ብትሆኚ የተሻለ ነው። እሺ ባትሄጂ እዚሁ እህትሽ ጋር ሆነሽ ስራ ብትጀምሪና ከእህትሽ ጋር አብረሽ ብትሆኚ፣ እዛ የምትኖሪበት አላማ ከሌለሽ
እንደዚህ ብትሆኝ የተሻለ ነው ብዬ አስባለሁ። ያው እነሱ የተናገሩትን ነው ከሄሮል የሰማሁት እንደዚህ ልልሽ የቻልኩት እና እዚህ ስላየኋችሁ ደስ ብሎኛል፣ ስለዳናችሁ። ግን እስኪ በመጀመሪያ ሰላም ምን ተሰማሽ? ማለት ምን ተሰማሽ ስልሽ እስከ ዛሬ ያለሽበት ህይወት እያሳለፍሽው እየኖርሽው የነበረው ነገር ከታመምሽ በኋላ እስኪ ምን አይነት ስሜት ነበረ የሚሰጥሽ? ታውቂያለሽ ራስሽን? እኔ አላውቅም። እስከምጠመቅ ምናምን ያ ነገር እንደዛ እስከሚሆን ድረስ ያለውን ነገር ምንም አላውቅም። ከጸበል ውስጥ ስወጣ ነው ራሴን ያወቅኩት። ነገሮች የሆነ የተፈጠሩት የሆነ ህልም ይመስሉኛል። የሆነ እንደ ቅዠት ነገር የለም አላውቅም። የሆነ ማውራት እፈልጋለሁ ግን የሆነ ማውራት አልችልም። የሆነ አፌ የሚይዘው ነገር አለ። እኔ እንጃ የሆነ ምን አይነት ስሜት እንደሆነ አላውቅም። ይይዘኛል፣ አፌን ማውራት አልችልም። አዎ የሆነ የተወሳሰበ ስሜት ነው። ከዛን አንዳንዴ የሆነ ጥፊ ከዛን ራስ ማጥፋት የሆነ እንደዛ ነገር ነው ይመጣልኝ ጭንቅላቴ ውስጥ። ከዛን እናንተ የምታደርገው ነገር አውቃለሁ ምናምን ያለው ግን ምንም የማውቀው ታሪክ የለም። ይሄ የሆነ አላውቅም የሆነ ቅዠት ነው ይመስለኝ። አሁን አይቼ የሆነ እንዳላየው አይነት ነገር የለም። እንደዛ ነው የሚሰማኝ የነበረው በወቅቱ ማለት ነው። እና በጣም የሚያስጠላ ስሜት ነበረ። በጣም ነው የሚያስጠላው ባጭሩ። ለጠላቴም አልመኝም እንደዚህ አይነት ነገር። በጣም የሚያስጠላ ነገር ነው። በዛ ላይ ደግሞ ከገዛ ቤተሰብ ሲሆን ያማል። አዎ በአባት ነው የምንገናኘው። ግን እኔ ሁላ ነገር ትቼ መጥቼ እዚህ ብቻዬን ለራሴ ለመቋቋም በጣም እየሞከርኩ ነበረ። እኔ ከማንም ምንም ፈልጌ አላውቅም። እነሱ ጋርም ደርሼባቸው ምናምን አላውቅም። ግን ለምን እንዴት እንዳሰቡም አላውቅም። እነሱ ጋር የተመልሼ እንደዚህ ስጡኝ ማለት እንትንም የለኝም። በራሴ ለመኖር በራሴ እየጣርኩ ነው ሁሉንም ነገር ብቻዬን እዚህ ማለት ነው። እንዴት እንዳሰቡት እራሱ አላውቅም። እና እግዚአብሔር እነሱም ልቦና ይስጣቸው። እኔ ምንም ማድረግ አልችልም። ይብሉት። እኔ ሀብት ንብረት አልፈልግም፣ የነሱን ምንም ነገር አልፈልግም። ግን ለምን እንደዚህ እንዳረጉብኝ አላውቅም። የዚህን ያህል ደረጃ ጠላቴ አይደሉም። ምንም ቢሆን በአባት እንገናኛለን እንደምንን። ግን ለምን እንደዚህ እንደተፈጠረ አላውቅም። ፈጣሪ ልቦና ይስጣቸው። ምንም ልል አልችልም። የስራቸውን ይስጣቸው። ሁሉም የስራውን ያገኛል፣ ችግር የለውም። እና አሁን በጣም ደህና ነኝ። በጣም ማለት በጣም ደህና ነኝ፣ እግዚአብሔር ይመስገን። እድሜ ለእናንተ ነው። እናንተም አልተዋችሁም። የሁላ ጊዜ ታምሜ አጠገቤ የነበራችሁ ማሜ፣ ሄሮል ደግሞ በቃ ለሄሮል ቃላት የለኝም። በጣም ነው ማመሰግናችሁ ሁላችሁንም። በጣም ነው ማመሰግናችሁ። የምሬን ነው። አዎ እሱማ ልክ ነው። ግን ሆኖና ሲታሰብ አንድ አይደለም። እንደዛ ነው። እና በቃ በጣም አመሰግናለሁ። ቤተሰብ ደህና ሁኛለሁ። በእናንተም ጸሎት ነው። ሁላችሁም በሃይማኖታችሁ ጸሎት ላደረጋችሁልኝ እግዚአብሔር ይስጣችሁ። አመሰግናለሁ። እኔም በጣም ደህና ነኝ። የተሻለ ነገር ካሁን በኋላ ለማድረግ እሞክራለሁ። ከነዚህ ሰዎች ደግሞ ራሴን በጣም ርቄ ለመጠበቅ ደግሞ እሞክራለሁ። እንዴት እንደሚመጡ ባላቅም፣ አሁንም እንዴት እንደሚመጡብኝ አላቅም። የዚህን ደረጃ ሰው ከሄደ ምን ሊያደርገኝ እንደሚችል አላቅም። ምን እንዳሰቡ ማለት ነው ይሄ ስላልተሳካላቸው። እና ብቻ ፈጣሪ ጠብቀን። ደህና ነኝ በቃ። እኔ ያው እንደዚህ ሆና ስላየኋት በጣም ደስ ብሎኛል። ደህና ስለሆነች አንተንም እናመሰግናለን። ወንድም ስለሆንካት አብራ ስለጠበቅካት አመሰግናለሁ። እንደ እህት እንደዛ ነው ልልክ የምችለው። እናመሰግናለን። እሺ ሄሮል የምትይው ነገር አለ? እሺ እንግዲህ ያው ሄሮል ማውራው ነገር አለ ብላለች። ግን ደግሞ እኔ እንድትቆም ስለምፈልግ እኔ ማውራው ነገር አለ። እሱ ጋር ቆመሽ አውሪ። ደክሟት ነው በነገራችን ላይ ቆማ ነው ካሜራ የያዘችውና ደክሟት ይኸውና ማውራው ነገር አለ ትለኛለች። እና ምን ይሻላል ልቀይራት? አይ ልጨርስ። ስለዚህ በቃ እኔ እዚህ ሆኜ ፕሮግራሙን ዘጋዋለሁ። ምን ለማለት ነው የፈለግሽ? ጥያቄ ያለባቸው መናገር ፈልጋለሁ እንዴ? አያችሁ ልታስመጣኝ ነው። እሺ በቃ የኔ ልጨርስ ነው። እኔ በቃ ጨርሻለሁ። ውድ ቤተሰቦች ያው ዋናው ደስታዬ ነው። ለእናንተም ዱዓ ስላደረጋችሁላት፣ ክርስቲያኖች ጸሎት ስላደረጋችሁላት እኔም ያው እንደ እህቴ ስለማያት ደስተኛ ነኝ። ሁለታችሁም ከዚህ በኋላ ራሳችሁን ጠብቁ። ግን ምንድነው የሰው ልጅ ብዙ ነገር ሊያስብባችሁ ይችላል። እናንተ ግን መቼም ቢሆን ሰው ላይ መጥፎ ነገር እንዳታስቡ እሺ።
እና ፈጣሪ ሁሌም ከተጎዳ ሰው ጎን ይቆማልና መጨረሻ አሸናፊው የተጎዳው ሰው ተበዳይ ነው። ምክንያቱም ነገ ሌላ ቀን ስለሆነ ማለት ነው። ዛሬ ላይ አሸናፊ ሊመስላቸው ይችላሉ ወንጀል የሚሰሩ ወይም ደግሞ ጎጆች፣ ግን የተጎዳ ሰው መጨረሻ ላይ ፈጣሪ ከጎኑ ነው። ፈጣሪ ደግሞ እኛ ትዕግስታችንን ለመፈተን በብዙ አይነት መንገድ ሊፈትነን ይችላልና ያን ነገር ደግሞ ማለፍ የኛ ግዴታ ነው፣ ኃላፊነት ነው አይደለ? ስለዚህ እናንተ መጠንከር፣ ለሰው ክፉ አለማሰብ፣ እንደተባለው በእምነታችሁ ጠንካራ መሆን ነው። ይሄ ሀሳብ ደግሞ ለእነሱ ብቻ ሳይሆን ለሚዲያ ላይ ላላችሁ ሰዎች ለሁላችሁም እና እኔም ደግሞ ተግባሩ ህይወቴ ላይ የተገበርኩት ወይም እኔ ላይ ያለ ማንነት ሳይሆን ግን ደግሞ ስናገር እኔም ላይ ማስተካከለው ነገር ስላለ ነው እንደዚህ ልል የቻልኩት። ሁላችንም ማስተካከል ያለብን እውነታ ነው። እንግዲህ ቤተሰቦች ከልብ ወዳችኋለሁ። ኬሮል በአይኗ ማለት ነው እንዴት እንደምታስፈራራኝ ልነግራችሁ አልችልም። ስለዚህ እንግዲህ ሂጄ ልቀይራት አይሻልም? ይኸው አመሰግናለሁ ስለቀየርከኝ እና ማውራት የምፈልገው አንደኛ ነገር ማውራት የምፈልገው ነገር አለ ያምሬና እና ማወራው ነገር ጥያቄ ላለባችሁ ለተጨነቃችሁ እኔ ራሱ በጣም ብዙ ከነሱ ጋር ሄጄ የተጠቀምኩት ነገር ስላለ ነው መናገር የፈለኩት እና የሚያስጨንቃችሁ ነገር ካለ ስራ ልስታካ ካላችሁ በቃ ህይወታችሁ ውስጥ ነገሮች እየተበላሸ ካስቸገራችሁ ስውሯ ማርያም በመሄድ በመጠመቅ በጣም ሰላማዊ ቦታ ነው። ለጥያቄዎቻችሁ ሁሉ መልስ የምታገኙበት ቦታ ነው። እንደዚህ ሌላ ችግር ያለባችሁ ድናችሁ የምትወጡበት ቦታ ነውና ፈጣሪ ይሰማችኋል። እንደዚህ ለኛ በጣም በቶሎ ነው መልስ ያገኘ ነው፣ ቶሎ ነው የተሰማልን እና ሁላችንም በቃ ፈጣሪ እምነት ቦታ ሄደን ለአምላክ ለፈጣሪ የልባችንን መናገር መጠየቅ እንዳለብን እኔ ስለደረሰልኝ እኔ ደርሶልኝ ስላየው በህይወቴ የሰሊናንም እያያችሁ ነውና በቃ እምነት ቦታ ሄዱ ነው መላችሁ መናገር የፈለኩት ነገር ይሄ ነውና ይሰማል። በቃ ጥያቄዎቻችሁ መልስ ያገኛል፣ ችግሮቻችሁ ይፈታል። ስለዚህ ወደ እምነት ቦታ ሄዱ፣ አትጨነቁ፣ ሁሉም ነገር ይስተካከላል ነው ምለውና እኔ ደግሞ ስደት ላይ ያለው በጣም ብዙ የሚያስጨንቁኝ ነገሮች ነበሩ። አእምሮዬ ሰላም አልነበረም። ብዙ ነገሮች አሉ፣ በጣም ብዙ ማለት ነው። ተስፋ መቁረጥ ነበረ፣ ነገሮች አለመስተካከል፣ ብዙ ነገሮች ነበሩና እዛ ጋር የነበሩብኝን ጫናዎች፣ እዛ ጋር የነበሩብኝን ጭንቀቶች አሁን ደህና ሆኛለሁ። በጣም ቀሎኛል። እኔ ራሴ በጣም ነው የቀለለኝና ይሄንን መናገር ፈልጌ ነው። በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ። ቃልዬ በጣም ነው የምወዳችሁ። እህቶቼ ናችሁ። የእናንተ ኃላፊነት ዛሬም ነገም በቃ በህይወት እስካለን ድረስ ሁሌም የኔ ኃላፊነት ናችሁ፣ እህቶቼ ናችሁ። ማሜ ደግሞ በጣም ነው ማመሰግነው። በጣም ስላችሁ በቃ ቃላት መግለጽ ከሚችለው በላይ እውነት ወንድም መሆን የሚችል ሰው ነው። የእውነት ከልቡ ወንድም መሆን የሚችል ሰው ነው። ሁሉንም ነገር ሲያደርግ ከልቡ ነው። ምንም ማስመሰል የለበትም፣ ውሸት የለበትም። እኔ ሰው ሆኖ እንደዚህ በቃ እንደዚህ አይነት ሰው በእውነት አላውቅም በህይወቴ። ንጹህ ሰው ነው፣ ክፋት የለበትም፣ ተንኮል የለበትም። ትክክለኛ ወንድም መሆን የሚችል ሰው ነው፣ ንጹህ ሰው ነው እና ወንድም ስለሆንከን ከጎናችን ስለነበርክ ስላገዝከን በቃ በጣም ነው ዝም በያለኝ ነው አሁን ራሱ ግን ማለት ነው። በጣም ነው የምናመሰግነው። በቃ አላህ የልብህን መሻት ሁሉ የምታስበውን ነገር ሁሉ አላህ ያሳካል። ይቅና ወንድሜ፣ የምር ከልቤ ነው ማሜ ወንድሜ። በጣም ነው አንተንም እንደ ወንድም በጣም ነው የምወደው ወንድሜ ነህ፣ ንጹህ ወንድሜ ነህ እና በጣም ነው የማመሰግነው። እናንተንም በጣም እናመሰግናለን ከጎናችን ስለነበራችሁ። እናንተም ያሳባችሁት የሚያስጨንቃችሁ ነገር እንደኛ ይቅለልላችሁ፣ ጥያቄዎቻችሁ መልስ ያገኝ፣ ችግሮቻችሁን ፈጣሪ መልስ ይስጣችሁ ነው የምንለው። በጣም ነው የምንወዳችሁ። ተባረኩልን። ሁላችሁም በምትሰሩበት፣ በምትኖሩበት፣ በትዳራችሁ፣ በሁሉም ነገር ተባረኩ። በጣም ነው የምንወዳችሁ።